በተደጋጋሚ በኃጢአት እየወደቅኩ ተቸገርኩ፣ እባክህን እርዳኝ፣ ለፈጣሪ ብለህ አግዘኝ ለሚል ጥያቄ የምላሽ ቪዲዮ ነው የዛሬ ቪዲዮ። ዛሬ የምንነጋገረው አብዛኛው አማኝ በውስጡ ይዞት ስለሚሰቃየው ነገር ግን ለማንም ማውራት ስለሚፈራው አንድ ምስጢራዊ ውጊያ ነው። ምናልባት ዛሬ ይህንን ቪዲዮ እየተመለከት ያለው በውስጥ በትልቅ የጥፋተኝነት ስሜት ተሰብረ ሊሆን ይችላል። በጸሎት ጊዜ ጌታ ሆይ ይህን ኃጢአት ዳግመኛ አላደርገውም ብለህ አልቅሰ ነበር። ነገር ግን ከጥቂት ቀናት ወይም ከጥቂት ሰዓታት በኋላ እንደገና በዚያው ጥፋት ውስጥ ተገኘ። ልብ ይደማል፣ ራስን ትጠላዋለህ። እንዴት ከጸሎት በኋላ እንደገና እወድቃለሁ? እኔ እውነተኛ ክርስቲያን አይደለሁም ማለት ነው? እግዚአብሔር በቃ ተስፋ ቆርጦብኛል እያልክ በጨለማ ውስጥ ትታገላለህ። በዛሬ ቪዲዮ አንደኛ ኃጢአትን እየጠላን ለምን ደጋግመን እንወድቃለን የሚለው እናያለን። ሐዋርያ ጳውሎስ ይህንን ተመሳሳይ ውጊያ እንዴት እንደገለጸው እናያለን። በሶስተኛነት ደግሞ በኃጢአት ውስጥ መኖርና በኃጢአት መታገል ያላቸው ትልቅ ልዩነት ምንድነው የሚለውን እንመለከታለን። በአራተኛነት ደግሞ የሰይጣን ትልቁ ውሸትና የእግዚአብሔር እውነት የእግዚአብሔር ጸጋ እውነት ምን እንደሆነ እናያለን። በአምስተኛና በመጨረሻም ከዚህ ችግር ነፃ የምንወጣበትን አራት ተግባራዊ መንገዶችን በዝርዝር የምንመለከት ይሆናል። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ሄኖክ ፈለቀ ነኝ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህ ቪዲዮ ለብዙ ሰዎች እንዲደርስም ላይክ አድርጉ። እናንተም እንደዚህ አይነት ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። ብዙ ጊዜ ክርስቲያኖች እንደ ቅዱስ የምናያቸው ታላላቅ እግዚአብሔር ሰዎች ምንም አይነት ውጊያ የሌለባቸው ይመስሉናል። ነገር ግን መጽሐፍ ቅዱስን ስንከፍት አዲስ ኪዳንን የጻፈው ታላቁ ሐዋርያው ጳውሎስ በሮሜ መልእክቱ ላይ ያሰማውን የውስጥ ጩኸት እንሰማለን። መጽሐፍ ቅዱስ ወደ ሮሜ ሰዎች ምዕራፍ 7 ቁጥር 15-19 ባለው ክፍል ላይ እንዲህ ይላል፣ የማደርገውን አላውቅምና የምጠላውን ያን አደርጋለሁና፣ ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎን ነገር አላደርገውም ይለናል። እንዲሁም ደግሞ ቁጥር 24 ላይ እንዲህ ይላል፣ እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ይለናል። ይህንን ቃል አስተውለዋል? ሐዋርያ ጳውሎስ ራሱ ማድረግ የማልፈልገውን አደርጋለሁ ብሏል። እዚህ ጋር መረዳት ያለብን ትልቅ ነገር አለ። ኃጢአት ስታደርግ በውስጥ የሚሰማ ስቃይና ቁስል የጠፋ ሰው ስለሆንክ ሳይሆን መንፈስ ቅዱስ በውስጥ ስላለና የሕይወት ምልክት ስላለ ነው። ኃጢአት ሲደረግ የሚሰማ የማቃጠል የሆነ አለር የሚሰማ ስሜት በውስጥ ሕያው የሆነ መንፈስ ቅዱስ ስላለ የሚፈጠረው የሕይወት ምልክት እንደሆነ መረዳት አለብን። ሰይጣን በጆሮው ላይ የሚያንሸኳሽከው ትልቁ ውሸት አንተ አታላይ ነህ፣ በቃ አልተለወጥክም የሚል ነው። ነገር ግን በኃጢአት ውስጥ መኖርና በኃጢአት መታገል ሁለት ሙሉ በሙሉ የተለያዩ ነገሮች ናቸው። አንደኛ በኃጢአት የሚኖር ሰው ኃጢአትን ያቅዳል፣ ኃጢአትን ያደርገዋል። ሲያደርገው ደግሞ ደስ ይለዋል። ከተገለጠበት ይደብቃል እንጂ አይጸጸትም። በኃጢአት የሚታገል ሰው ግን ኃጢአትን አያቅድም። ድክመቱ ሲያሸንፈው ይወድቃል፣ ነገር ግን ወዲያውኑ ይጸጸታል። ነፃ ለመውጣት ይጮሃል። መጽሐፍ ቅዱስ በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8-10 ባለው ክፍል ላይ እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ዮሐንስ ኃጢአት አታደርጉም አላለንም። ነገር ግን ስንወድቅ ወደ እግዚአብሔር የመመለስን መንገድ ያሳየናል። ውድቀትህ የመጨረሻ አይደለም። ትግልህ በእግዚአብሔር ፊት ዋጋ አለው። ከወደክ በኋላ በጭንቅላት ውስጥ የሚመጣውን ድምጽ ለይተ ማወቅ አለብህ። ሰይጣንና መንፈስ ቅዱስ ሙሉ በሙሉ ተቃራኒ መልእክቶች አሏቸው። የሰይጣን ድምጽ አንተ አታላይ ነህ፣ እግዚአብሔር አሁን አይወድህም፣ ከእንግዲህ ወደ ጸሎት ቤት አትሂድ፣ አትጸልይ፣ እግዚአብሔር አያዳምጥም፣ ተስፋ ቢስ ነህ እያለ ይወቅሳችኋል። ዓላማው ለምንድን ነው? ከእግዚአብሔር እንድትሸሽና ይበልጥ በኃጢአት እንድትሰጥም ማድረግ ነው። ሁለተኛ የመንፈስ ቅዱስ ድምጽ ነው። መንፈስ ቅዱስ ልጄ ሆይ
ይሄ ቦታ ላንተ አይገባህም፣ ቦታህ ይሄ አይደለም፣ ተነስ፣ ወደ አባትህ ተመለስ፣ የኢየሱስ ደም ያነጻሃል እያለ ይወቅስሃል። የመንፈስ ቅዱስ ዓላማው ምንድነው? በዚህ ወደ እግዚአብሔር ፍቅርና ይቅርታ እንድትመለስ ማድረግ ነው። መጽሐፍ ቅዱስ ወደ ሮሜ ሰዎች ምዕራፍ 8 ቁጥር 1 ላይ እንዲህ ይላል፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኮነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ይላል። እግዚአብሔር በኢየሱስ ክርስቶስ ሥራ ሲያይ በኃጢአት ሥራህ ሳይሆን በልጁ ደም ጻድቅ አድርጎ ነው የሚያይ። ታዲያ እየጠላሁት ከምወድቅበት ኃጢአት እንዴት ነፃ መውጣት ይችላለሁ የምትል ከሆነ 4 መንፈሳዊና ተግባራዊ እርምጃዎችን ልንገርህ። አንደኛ፣ በራስህ ጥረት ለማሸነፍ መሞከርን አቁም፣ በጸጋው ተደገፍ። በራስህ የሞራል ጥረትና ቁርጠኝነት ብቻ ኃጢአትን ማሸነፍ አትችልም። መጽሐፍ ቅዱስ ወደ ገላትያ ሰዎች ምዕራፍ 5 ቁጥር 16 እስከ 17 ባለው ክፍል ላይ እንዲህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም ይለናል። ቁልፉ ኃጢአትን ላለማድረግ በትግል መወጠር ሳይሆን ከመንፈስ ቅዱስ ጋር ያለህን ግንኙነት ማጠናከር ነው። ሁለተኛ፣ ወደ ብርሃን አውጣው፣ ምስጢርነትን ስበር። ኃጢአት ኃይል የሚያገኘው በምስጢርና በጨለማ ውስጥ ሲሆን ነው። እምነት የሚጣልበት የመንፈስ አባት ወይም መንፈሳዊ አባት ወይም አጋር ወይም ወዳጅ ፈልገ እውነተኛ ውጊያን ወይም አላረል እየታገልክበት ያለውን ያንን ቻሌንጅህን አጋራ ወይም አካፍል። ለምን ካልከኝ መጽሐፍ ቅዱስ የያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ እንዲህ ይላል፣ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ተብሎ ተጽፏልና። ሶስተኛ፣ የውድቀት ቀስቃሾችን ወይም ትሪገርስን ለይተህ እወቅ ወይም ለይተህ ራቅ። ኃጢአት ውስጥ ከመውደቅ በፊት የሚቀድሙ ሁኔታዎች አሉ። ብቸኝነት ነው፣ ስልክ ላይ የምታያቸው ነገሮች ናቸው፣ መጥፎ ጓደኞች ናቸው፣ የምሽት ሰዓታት ናቸው። ዮሴፍ ከጲጥፋራ ሚስት እንደሸሸ አንዳንድ ውጊያዎችን በመታገል ሳይሆን በመሸሽ ነው የምታሸንፈው። ስለዚህ የውድቀት ቀስቃሾችን ወይም በዚህ ኃጢአት እንድትወድቅ የሚገፋፉ ምክንያቶችን መለየት በጣም ተገቢ ነው። አራተኛና የመጨረሻው መፍትሄ ከወደክ በኋላ መሸሽ ሳይሆን ወዲያውኑ ወደ አባት መሮጥ ነው ያለብን። ስትወድቅ ሰይጣን ለ3 ቀን ሳትጸልይ ቆይ ይልሃል እንዳሰማው። የቆሸሸ ልጅ ወደ መታጠቢያ ቤት ነው የሚሮጠው። የእግዚአብሔር ምሕረት መታጠቢያ ቤት ነው። ወዲያውኑ ወደ ጸጋ ዙፋን ሮጠ ግባ። ወዳጄ ዛሬ በውድቀት ምክንያት ተስፋ አትቁረጥ። ኢየሱስ ክርስቶስ በመስቀል ላይ የሞተልህ ገና ኃጢአተኞች ሳለን ነው። ዛሬም ቢሆን በፍቅር እጁን ዘርግቶ ይጠብቃል። አሁን አብረን እንጸልያለን። በቤት በቢሮህ ወይም በሆነ ቦታ ሆነ ይህንን ጸሎት ከኔ ጋር በልብ ሆነ እንድትጸልይ በጌታ ፍቅር ጠይቃለሁ። አብረን እንጸልይ። አምላካችንና አባታችን እግዚአብሔር ሆይ በኢየሱስ ስም ወደፊት እመጣለሁ። በራሴ ጥረትና ጥንካሬ ኃጢአትን ማሸነፍ እንዳልቻልኩ አምናለሁ። ስወድቅና ስሳሳት በውስጥ የሚሰማኝን ሕመም ታውቃለህ። ኃጢአትን እጠላዋለሁ፣ ነፃ መውጣት እፈልጋለሁ። ዛሬ የደከመውን ሕይወቴን በእጅ ላይ አኖራለሁ። በኢየሱስ ደም እንደገና እጠበኝ። የመንፈስ ቅዱስን ኃይል ሙላልኝ። የጥፋተኝነትና የኮነኔ ድምፅ እቃወመዋለሁ። በኢየሱስ ክርስቶስ ደም ነፃ ወጥቻለሁ። ከዛሬ ጀምሮ በእኔ ጥረት ሳይሆን በጸጋ እመላለሳለሁ። ይህንን አደርግ ዘንድ አቤቱ እግዚአብሔር ጸጋህን አብዛልኝ። በኢየሱስ ክርስቶስ ሕያውና ድንቅ አምላክ ስም አሜን። እንግዲህ ቤተሰቦች ውድ ጊዜያችሁን ሰውታችሁ እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ይህንን ቪዲዮ ላይክ ካላደረጋችሁ በድጋሚ ላስታውሳችሁ ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ምን እየጠበቃችሁ ነው? እስካሁን ድረስ ሰብስክራይብ ሳታደርጉ ነው ቪዲዮን እያያችሁ ያላችሁት። ደህና ናችሁ ግን? አረ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ደግሞ ኮሜንት ለመጻፍ እንዳትረሱ። ያልነገርካችሁ ነገር ደግሞ አዲስ የከፈትኩት የቲክቶክ አካውንት አለና ሊንኩን ኮሜንት ላይ አስቀምጬላችኋለሁ። አሁኑኑ ሰብስክራይብ በማድረግ ቤተሰብ ፎሎ አድርጉ። የዩቲዩብ አመል አይለቅም፣ ሰብስክራይብ ላለው ፎሎ አድርጉ፣ በቲክቶክም ማለት ነውና አዲስ የከፈትኩት አካውንት ነው። ሊንኩ ኮሜንት ላይ አለ። ፎሎ በማድረግ ቤተሰብ ሁኑ። ወዳችኋለሁ። ይመቻችሁ።